መንግስት የመረጠውን ህዝብ ለማገልገል በቁርጠኝነት እየሰራ እንደሆነ መሶብ አንዱ ማሳያ ሲሆን ዜጎች ሳይንገላቱ ዘመናዊና በተቀላጠፈ መልኩ ጥራቱን የጠበቀ አገልግሎት እንዲያገኙም ያግዛል። ብልሹ አሰራርና ሌብነትን የመቀነስ ሚናው ከፍተኛ ነው። የኢትዮጵያ ትንሣኤ የሚረጋገጠው የአገልግሎት አሰጣጥ ከሙስና ከወገንተኝነት ተላቆ ሙያውን በማከለ መልኩ መስጠት ሲቻል ብቻ ነው። በቴክኖሎጂ እውቀት የዳበረ ልምድ ስላለው ኢትዮጵያን ለማዘመን ሁሌም ይጥራል። ቅልጥፍናና ግልጸኝነትን በማረጋገጥ የዜጎችን ጊዜና ወጪ በመቆጠብ ተደራሽነትን ለማሳደግ በትኩረት እየተሰራም ይገኛል። ሆኖም ሰውየው ህዝባችንን ከዘመኑ ጋር እንዲዘምን ቃልን በተግባር የሚፈጽም ለወሬና ላሉባልታ ጆሮ የማይሰጥ በስራና በመስራት ብቻ የሚያምን መሪ ነው። 12 አገልግሎቶች በአንድ ጣሪያ ስር፣ አንድ ዘለግ ያለ እርምጃ ለኢትዮጵያ።